ምናምን በቃ እናደዳለሁ። በቃ አልፎኛል፣ ይሄማ አለፈኝ፣ በቃ ሌላ ሰው ሰራበት ምናምን ብዬ ደግሞ ድጋሚ ሌላ ቪዲዮ እጠብቃለሁ። ከዛ ደግሞ ሌላ የሆነ ሰንበሪ እንትን ሲል ደግሞ እሱ ላይም ሰራለሁ ስል የሆነ ሰው ይቀርበኛል ምናምን ነገር። ይሄ የራሴ ድክመት፣ አክሽን ላይ ቶሎ አለመሄድ በራሱ ዋጋ ያስከፍሉኛል በጣም ብዙ ጊዜ ማለት ነው። እዛኔ እነሱ በነበሩበት እነሱ ከመስራታቸው እኔን ከመቅደማቸው በፊት እኔ ቀድሚያቸው ፈጠን ብዬ ብሰራ ኖሮ ምን ያክል እንደምለወጥ አውቃለሁ። ዛሬ ላይ ምን አይነት ደረጃ ላይ እንደምደርስ ምን አይነት ገንዘብ እንደማገኝ አውቀዋለሁ። ቢካዝ የሰራ ሰው የት እየደረሰ ነው፣ ተግባር ላይ ያለ ሰው አደርጋለሁ ያለውን ነገር የሚያደርገው ሰውዬ ነገ ላይ ለመለወጥ የሚጥር ሰውዬ ምን አይነት ደረጃ ላይ ነው ያለው፣ ምን አይነት ስኬት ደረጃ ላይ እየደረሰ ነው የሚለውን ነገር አውቀዋለሁ። እና ከዛ አንጻር ጊዜም በጣም አባክኛለሁ። ግን ከጊዜያቶች በኋላ ደግሞ ያ አክሽን ላይ ብቁ አለመሆኔ ገብቶኝ ማስተካከል ያሉብኝ ነገራቶች አስተካክዬ አሁን ላይ ጽድት ያለ ነገር ማለት ነው። ቢካዝ በጣም ብዙ ችግሮች ይኖራሉ የራሳችሁ። ለምሳሌ አሁን እኔ ላይቭ የማልገባበት በጣም ብዙ ችግሮች ነበሩኝ። በቻልኩት አቅም ለመቅረፍ ነው የምሞክረው ከዚህ በኋላ ላይ። ለምሳሌ አሁን ላይቭ ላይ አክሽን በቃ ገብቻለሁ ምናምን፣ ግን ላላማቁ ነው ከዚህ በኋላ አክሽን ነው በቃ ወስኛለሁ፣ ሄድበታለሁ ምናምን አይዲያ ማለት ነው። እና አንዴ የጀመራችሁትን ነገር ላላማቋረጥ ጥረት ማድረግ፣ ኃላፊነት ወስዶ ይሄ ነገር እኔን ነው የሚመለከተው፣ ዛሬ ባልሰራ ነገ፣ ዛሬ ባትሰሩ ነገ እንደሚጠብቃችሁ ማወቅ መቻል አለባችሁ። መለወጥ የምትፈልጉ ሰዎች ዛሬ ካልሰራችሁ ነገም ያ ስራ ራሳችሁን ነው መልሶ የሚጠብቃችሁ። ይሄንም አይሄድም ነገም ከነገ ወዲያም እያለ ጊዜው ነው የሚራዘመው ህይወታችሁ። እናንተ ለምሳሌ እድሜያችሁ ቀን በጨመረ ቁጥር የእናንተ እድሜ እያጠረ ነው የሚሄደው። ስኬታችሁም እንደዛው የስኬታችሁ መንገድም እያጠረ ነው የሚመጣው። ስለዚህ ቶሎ ስኬት ላይ መድረስ የሚፈልግ ሰው ደግሞ ዋናው ነገሩ ምንድነው? ተግባር ላይ መወሰን መቻል አለበት። የተግባር ሰው መሆን መቻል አለበት። ተግባር በራሱ የተግባር ሰው ስትሆኑ ለውጥ በጣም ነው የሚመጣው፣ በጊዜው ነው የሚመጣው። ሳታስቡት ስኬት ላይ ትደርሳላችሁ። እና ፖፕ ላይ ያላችሁ ሰዎችም እነዛው ኢንቪቴሽን ላይ የምትሰሩ ሰዎች በደንብ ፖፕ ገብቷችሁ የተረዳችሁ ያላችሁ ሰዎች ሂዱ ቲክታክ ላይ ፕሮሞሽን መስራት መቻል፣ ዩቲዩብ ላይ ቪዲዮ ፖስት ማድረግ። ራሱ ፖፕ አንድ ምን ይሆናችኋል? እንደ አንድ ኮንተንት ይሆናችኋል። ከዛ በኋላ ያንን እዛ ጋር ስትወሩ ተግባር ላይ ስትሰሩ ደግሞ ምን ማድረግ አለባቸው? አሁን ፕሮሞሽን ሰርታችሁ ሰዎችን ማምጣት የምትፈልጉ ሰዎች እኔ ብዙ ጊዜ አሁን እንደዚህ 5,000 ብር ከፍዬ 10,000 ብር ከፍዬ ምናምን ቲክታክ ላይ በሆኑ ሰንበሪዎች በሆኑ ሰዎች ቲክታከሮች ቪዲዮ ማሰራት አልወድም በተፈጥሮዬ። ለመሰላችሁ ራሴን እንደምችለው ማሳካት እንደምችል እንደማደርገው ደግሞ በደንብ ነው ማቀው። ስለዚህ አቅም እንዳላችሁ አምናችሁበት የሆነ ነገር ላይ ራሳችሁ ቀድማችሁ መጀመር ከቻላችሁ ያቀዳችሁበት መድረስ የፈለጋችሁበት ቦታ ላይ በፍጥነት መድረስ ትችላላችሁ። ዋናው የሚወስነው የእናንተ ክሬቲቪቲ፣ የእናንተ ዓላማ፣ መድረስ የምትፈልጉበትን ቦታ ማወቅ። የተግባር ሰው የምትሆኑት መቼ ነው? ዓላማ ሊኖራችሁ ይገባል መጀመሪያ። ከዛ እቅድ ያዙ። ነገ ላይ እዚህ ጋር ደርሼ ከነገ ወዲያ እዚህ ጋር ደርሼ እያላችሁ በደንብ አቀዳችሁበት ወስናችሁ በወኔ ከተነሳችሁ እዚህ ፕላትፎርም ላይ ስኬት ላይ የማትደርሱበት እናንተ የፈለጋችሁትን ነገር የማታሳኩበት ወይም ደግሞ ደህና ገንዘብ የማታገኙበት ምንም አይነት ምክንያት አይኖርም። ነገር ግን ለእናንተ ዓላማ ሊኖራችሁ ይገባል። ዋናው ነገር ፍላጎት፣ ወኔ፣ ከማንም በልጣለሁ እኔ ነገ እኮ እዚህ ጋር ደርሳለሁ፣ እዚህ ደረጃ ላይ ደርሼ ይህን ነገር ማሳካት እችላለሁ ብላችሁ መጀመሪያ ልታቅዱ ዓላማ ሊኖራችሁ ይገባል። ከዛ ለምሳሌ የኔ ዓላማ ነገ ከነገ ወዲያ ላይ ሱፐር ላይ መድረስ ከሆነ ሱፐር ላይ ለመድረስ ምንድን ነው መስራት ያለብኝ? ማሳካት ያለብኝ ነገር ምንድን ነው? እዚህ ጋር ለመድረስ ምን መስራት አለብኝ? እንዴት ማድረግ አለብኝ? በምን አይነት መልኩ ነው መሄድ ያለብኝ? እንዴት ነው ስራዬን
መስመር አስይዤ የምጓዘው የሚለውን ነገር በደንብ አድርጋችሁ ለራሳችሁ ትምህርት መስጠት መቻል አለባችሁ። ከዛ የተግባር ሰዎች ደግሞ ተግባር ላይ ያሉ ሰዎች ምን አይነት ስኬት ላይ እየደረሱ ነው የሚለውንም ነገር ደግሞ በዛው ማወቅ መቻል አለባችሁ። ከዛ በደንብ አድርጋችሁ ትሰራላችሁ። ለውጥም እንደዛው በደንብ የሚመጣ ነገር ነው። በጣም ቀላል ነገር ነው። በደንብ አድርጋችሁ ከሰራችሁበት አላማ መጀመሪያ አላማ ሊኖራችሁ ይገባል። እዚህ ፕላትፎርም ላይ ሱፐር ላይ ነው መግባት የምፈልጉ ለመግባት ደግሞ የት መድረስ አለብን፣ ምን ማድረግ አለብን፣ እንዴት መስራት አለብን፣ በምን አይነት መልኩ መስራት አለብን የሚለውን ነገር በደንብ ለራሳችሁ እዚህ ጋር ሰዎች የሚሰጡትን ትምህርት የሚሰጡትን ሀሳብ ከነሱ ጋር አብራችሁ ሼር መደራረግ መከፋፈሉ እዚህ ጋር በጣም ብዙ ፖፕ ላይ ተግባር ላይ ያሉ ሰዎች በተግባር ትልቅ ደረጃ የደረሱ ሰዎች አሉ። እነዚህ ሰዎች ምን ሰርተው ነው ዛሬ ላይ የተለወጡት? ዛሬ ላይ የተሻለ ደረጃ ላይ የደረሱት የተሻለ ገንዘብ ማግኘት የቻሉት ምን ሰርተው ነው? በምን አይነት መልኩስ በምን አይነት መንገድ ገፍተው ነው እዚህ ጋር የደረሱት የሚለውን ነገር በደንብ ማወቅ መቻል አለባቸው። ስለዚህ መጀመሪያ ላይ ተግባር ላይ ለመሄድ ራሱ መማር ይቀድማል። ተማሩ፣ እወቁ። ከዛ በኋላ ያወቃችሁትን ነገር ደግሞ ሄዳችሁ ለሰዎች ማሳወቅ ምንም የሚያሳፍር ነገር የለውም። አለማወቅ የሚፈጠር ነገር ነው። እዛ ጋር የሆነ ነገር ለሰዎች ልታስረዱ ትችላላችሁ። ስህተት ሊኖረው ይችላል። ስህተታችሁን ደግሞ ዛሬ ብትሳሳቱ ነገ የሆኑ ችግሮች በእናንተ ቢፈጠሩ ያንን ማሻሻል ከስህተታችሁ መማር የምትችሉት ስታወሩ ስትተገብሩ ነው። የሆነ ስራ ላይ ሄዳችሁ እስካልሰራችሁ ድረስ ምኑ ስህተት ነው ምኑ ትክክል ነው የሚለውን ነገር መቼም ልታውቁት ልትረዱ አትችሉም። ስለዚህ መጀመሪያ በደንብ ተማሩ። ከዛ በኋላ ለዛ ለስህተታችሁ ደግሞ ለተፈጠረው ችግር መፍትሄ የምታመጡትም እናንተው ናችሁ። ትተገብራላችሁ። የተገበራችሁት የሰራችሁት ነገር እኮ ስህተት ሊሆን ይችላል። ስህተታችሁን ግን ማደስ መከልከል ወይም ደግሞ ማጽዳት ትችላላችሁ። እስካልሰራችሁ ድረስ ደግሞ ምንም አትሳሳቱ። እስካልተሳሳታችሁ ድረስ ደግሞ አትለወጡ። የትም ቦታ ላይ ብትሄዱ መጀመሪያ መስራት መጣር፣ በቃ አላማ ያለው ወኔ ያለው ነገ እዚህ ላይ ደርሳለሁ እዚህ ቦታ ላይ ደርሼ እንደዚህ ማሳካት እችላለሁ ብላችሁ አቅዳችሁ በወኔ በርታ ብላችሁ ጀገን ብላችሁ መነሳት ሊኖራባችሁ ይገባል። ስለዚህ አላማ ካላችሁ ነገ ላይ መድረስ የምትፈልጉበትን ማግኘት የምትፈልጉትን የገንዘብ መጠን እዚህ ደርሼ ነገ ላይ 10 ሺህ ብር ነው ማግኘት የምፈልገው፣ ፖፕ ላይ 20 ሺህ ብር ነው ማግኘት የምፈልገው፣ 30 ሺህ ብር ነው ማግኘት 100 ሺህ ብር። በቃ አላማ ሊኖራችሁ ይገባል። ይሄንን ካቀዳችሁ ዛሬ 100 ሺህ ብር ለማግኘት ከሆነ አላማችሁ 100 ሺህ ብር ለማግኘት ደግሞ ምን መስራት አለብኝ ወደሚለው ትሄዳላችሁ። ከዛ ምን መስራት እንዳለባችሁ ካጠናችሁ በኋላ ወደ ተግባር ትሄዳላችሁ። የዛኔ ምንድናችሁ የተግባር ሰው ደግሞ የለውጥ ጊዜው ቅርብ ነው ማለት ነው። የተግባር ሰው የሚባለው እንደዚህ አይነት ሰው ነው። ጀግና ሆኖ ለዓላማው የሚሯሯጥ ወኔ ያለው አሳካለሁ ብሎ ተስፋ መቁረጦች ይመጣሉ። በምትሰሩበት ታይም ላይ ስትራግሎች፣ ችግሮች፣ እንቅፋቶች፣ በጣም ብዙ ነገራቶች ይመጣሉ። እነዛን ደግሞ ስትሰሩ ነው የምትቋቋሙት። ስትሰሩ ያደናቅፋችኋል፣ ትወድቃላችሁ፣ ትነሳላችሁ፣ ድጋሚ ትሰራላችሁ። ይህ ህይወት ላይ ያለ ነገር ነው። ህይወት በራሷ መከራ፣ ስትራግሎች፣ ችግሮች ይበዙባል። ይህንን አውቃችሁ ጀግና ሆናችሁ ከሰራችሁ ትለወጣላችሁ ለማለት ወዳለሁ። ቴንኪዩ ሶ ማች መስዬ። በጣም አሪፍ ቴንኪዩ እሷም ወንድማችን፣ ቆንጆ አድርገህ ነው እያሳየህን ያለኸው እና አንድ ጥያቄ ጠይቀሃል። ድጋሚ ፒኬን ልትልክልኝ ነው። ድጋሚ ፒኬ ትልክልኛለህ። ምንድነው ጥያቄው መሰለህ? ጥያቄው ሰጥቼ ድጋሚ ትልክልኛለህ። ጥያቄው ምንድን ነው? አንተ እዚህ ፖፕ ላይቭ ላይ ስትሰራ ስለሰራሁት ይሄ ነገር ስለሰራሁት በጣም ደስተኛ ነኝ። በተግባር ደረጃ ከፖፕ ላይቭ ስትሪሚንግ ጋር የተያዘ እሱ ነገር ተግባራዊ በማድረጌ በጣም ደስተኛ ነኝ፣ በጣም እንኮራበት ነገር ነው የምትለው ነገር ምንድን ነው? ብዙ ስራዎች የሰራሃቸው ከሰራዊ ስራዎች መካከል ግን
በጣም ምኮራበት እስካሁን በጣም ደስተኛ ነኝ የምላቸው ስራዎች ከሰራኋቸው ስራዎች መካከል እንደዚህ አይነት ስራ አለ የምትለውን ስራ በዚህ በምትልክልን ፒኬ እሱን ታሳየናለን። እሺ ችግር የለው። በጣም ጥሩ። ጥያቄ ካላችሁ እናንተም በኮመንት መጠየቅ ትችላላችሁ። ባይዘዌ ልክ እኔ የጠየቅኩትን ጥያቄ ሲጨርስ ደግሞ መልስ ይሰጠናል። ጥያቄ ካላችሁ በተለይ ከቲክቶክ እሺ ጋይሶች ሁላችሁም ሰላም ብያለሁ። እኔ ቤትም ያላችሁ እንዴት ናችሁ? ደህና ናችሁ ወይ? ፒኬ ልላክለትና ሀሳብ ከጨረስን በኋላ ደግሞ ወደ እናንተ እመለሳለሁ። እሺ ተከታታይ። እሺ ቅድስት ተከታታይ፣ በደንብ ተከታታይ። እሺ ዌልካም ባክ ኦሳም ወንድማችን። ስለዚህ እስኪ የጠየቁን ጥያቄ በጣም የምትኮራበት ያንን ነገር በማድረግ ወይኔ በጣም ደስተኛ ነኝ እንኳንም አደረግኩት ያ ነገር የምትለው ከስራው ጋር የተያያዘ ምን ልታሳየን ትችላለህ? ተከታተሉና እዚህ ጋር ያላችሁ ነቅድስት፣ ሌሎችም ጥያቄ ካላችሁ ችግር የለውም እድል እንሰጣችኋለን። ቀጥል ሳም ወንድሜ። እሺ መስዬ ቴንኪዩ፣ በጣም አመሰግናለሁ። አደረግኩት ካልኩኝ አብዛኛው ፖፕ ላይ የሚሰሩ ያሉ ነገራቶች ሁሉ የሚደረጉ ናቸው። ማለት ይሄ ኤጀንት ሌቭል መግፋት፣ ሱፐር መግባት ምናምን ሁሉም ሰው የሁሉም ሰው አላማው ጀስት ይሄ የሁሉም ሰው ፍላጎት ይመስለኛል። እና ከዛ አንጻር የእኔ ስላደረግኩት ብዬ የምደሰተው ነገር ፖፕን ፖፕን ጀምሬ በጣም በቃ ደስተኛ የምሆንበት እስከዛሬ በቃ ደስ የሚለኝ ወይም ደግሞ ውስጤ ላይ የሆነ ጥሩ ነገር እንድፈጥር የሚያደረገኝ ፖፕን የጀመርኳትን ቀን በጣም በቃ እንደ ልዩ ቀን አድርጌ ነው ማያት። ቢካዝ በጣም ብዙ ነገር ያስተማረችኝ አሁን ላይ መጥቼ ከገባሁኝ በኋላ ማድረግ ምንድን ነው፣ ተግባር ምንድን ነው፣ እቅድ ምንድን ነው፣ ገንዘብ ምንድን ነው፣ የሰው ልጅ ፍላጎቱ ገንዘብ የማግኘት ፍላጎቱ ምን ያክል ድረስ ነው የሚሄደው የሚለውን ነገር ለማየት ያበቃችኝን ያችን ቀን በጣም ነው የምወዳት። እና ስላደረግኩት የምለው ነገር ከሆነ ደግሞ ከፖፕ በጣም ብዙ ነገር አድርጌበታለሁ። እኔ ቤተሰቦቼን አስደስቼበታለሁ፣ ራሴን አስደስቼበታለሁ። ራሴን ከዜሮ ተነስቼ የተሻለ የሆነ በቃ 1-2 ሌቭል ራሴን ከፍ ማድረግ የቻልኩበት ፕላትፎርም ነው። እና ይሄ ነው ብዬ ስላደረኩት ይሄን ነገር ብዬ መናገር አልችልም። ለምን መሰለህ? በጣም ብዙ ነገራቶችን ነው ማድረግ የቻልኩት። አንድ ነገር ቢሆን ይሄን ነገር እዚህ ጋር ነኝ ብዬ ማውራት እችላለሁ። ግን በጣም ብዙ ነገራቶችን ማድረግ ችያለሁ። በጣም ብዙ ሰዎችን ወደዚህ ፕላትፎርም ኢንቫይት አድርጌያለሁ። ኢንቫይት ማድረጌ በጣም ነው የሚያስደስተኝ። በጣም በቃ ኩራት ይሰማኛል። እነዚህን ሰዎች ኢንቫይት አድርጌ አምጥቻቸው እዚህ ጋር ተዋውቂያቸው ዛሬ ላይ እነሱ የተሻለ ደረጃ ላይ ደርሰው እንዲለወጡ፣ የተሻለ ገንዘብ እንዲያገኙ፣ የተሻለ ኑሮ እንዲኖሩ ለማድረግ የምለፋበት መንገድ ራሱ አንድ ማድረጌን የሚያሳይ ነገር ስለሆነ እሱም በራሱ የሚያስደስተኝ ነገር ነው። ፖፕ ላይ መግባት በራሱ በቃ ማድረጌ ስለሆነ የሚያስደስተኝ ነገር ነው። በጣም ብዙ ስራዎች ማለት ነው። ናው ይሄ ነው ተብሎ የሚወራ ነገር የለውም። ፖፕ እዚህ ጋር ስላደረግኩት ብዬ ካወራኝ በጣም ብዙ ነገራቶች ናቸው ወደ ኋላ የሚቀሩት። ብዙ ነገር አድርጌበታለሁ። ሰዎችን ረድቼበታለሁ፣ ራሴን ረድቼበታለሁ፣ ቤተሰቦቼን ሰፖርት አድርጌበታለሁ። እማናቃቸው እኮ ፖፕ ላይ እኮ እማናቃቸው ስንት ሰዎችን ረድተን አድርገናል። ብዙ ነገር የበራሱ የሚሰጠው ደስታ የሚሰጠው ሰላም ስላደረግኩት የሚባሉ ፖፕ ላይ በጣም ብዙ ነገራቶች ናቸው። እና ከዛ አንጻር አንድ ነገር ነው ብዬ መናገር አልችልም። በጣም ብዙ ነገራቶች አሉ ፖፕ ላይ
ስትመጡ አንደኛ ወላሂ እኔ የሚገርመኝ ነገር ማለት ነው እኔ ፖፕ ላይ ስመጣ ያገኘሁት ነገር ምን መሰላችሁ? እኔ ለገንዘብ ይሄ ሰፋ ያለ ፍላጎት የነበረኝ አይነት ሰው አይደለሁም። ማግኘት ፈልጋለሁ። በቀን 1,000 ብር 2,000 ብር ምናምን ካገኘሁ ለእኔ በቂ ነው። ግን ፖፕ ላይ ከመጣው በኋላ የሰዎች የገንዘብ ፍላጎታቸው ለማግኘት የሚያደርጉት ጥረት ከዛ የሚያገኙት የገንዘብ መጠን ነው ለእኔ ለገንዘብ ያለኝም ቦታ ወይም ደግሞ የፍላጎቴን መጠን ራሱ ሊጨምርልኝ ይችላል። ከዛ ግን ያን የፈለኩበት በቀን 20 ሺህ ብር ነው ማግኘት የምፈልገው፣ ያንን ደርሼበት አይቻለሁ። 30 ሺህ ብር ነው ደርሼበት አይቻለሁ። ከዛ አንጻር ማድረግ ያለብኝ ማድረግ የነበረብኝን ገንዘብ ማግኘት ከሆነም ገንዘብ አግኝቼበት ስላየሁት እዛ ቦታ ላይ እዛ ስኬት ላይ ደርሼ ራሴን ስላገኘሁት በጣም ደስተኛ ነኝ። ምክንያቱም ገንዘብ ከማግኘት አንጻር አግኝቼበታለሁ። ጓደኛ ከማግኘት አንጻር ወላሂ ነው የምላችሁ አጠገባችሁ ላይ ያሉ ሰዎች እንደ ፖፕ ማህበረሰብ ዋስ አይሆኗችሁ። መሲህ የሆነ ጓደኛህን ደውለህ ምናምን እስቲ ዛሬ እኮ 5,000 ብር ለሆነ ስራ ጎሎኝ ነው ብታበድረኝ ምናምን ብትለው በዚህ ታይም ላይ ማንም ሰው ነው ዞሮ ማያይ። ማንም ሰው እኔ ፖፕ ላይ ደውዬለት 200 ሺህ ብር 300 ሺህ ብር ብጠይቀው 100 ሺህ ብር ብጠይቀው የሚያበድረኝ ሰዋል ምልክልኝ ሰዋል። ሳምንት 15 ምናምን አቆይቼ የምመልስላቸው ሰዎች ማለት እምነታቸው ጥግ ነው። በቃ የመተማመን ደረጃው ራሱ ጥግ ድረስ ነው። የሚገርማችሁ አሉኝ ከምትሏቸው ጓደኞቻችሁ ወገኖቻችሁ በላይ ነው እዚህ ፕላትፎርም ላይ ያሉ ሰዎች መደጋገፍ መረዳዳት የሚወዱትና እንደዛ አይነት ሰዎችን ማግኘቴ ራሱ ማድረጌን ነው የሚያሳየው። በጣም የምደሰትበት የምኮራበት ነገር በቃ የሆነ እንዲህ ሩቅ እኮ ነን አንጨባበጥ አካላችን ተገናኝቶ ተዳሶ የማይታወቅ ሰዎች ስክሪን ላይ የምንተዋወቅ ሰዎች እንደዚህ ተማምነን እርስ በርስ ተደጋግፈን ራሳችን ላለመውደቅ ጥረት እንደማድረግ እኮ የሚያስደስት የሚያኮራ ነገር ራሱ በራሱ የራሱ በራሱ በጣም በቃ ለእኔ የሚያኮራኝ የሚያስደስተኝ ነገር አንደኛው እንደዚህ ሰዎችን ማግኘቴ በጣም ብዙ ሰዎችን ያገኘበት ወላሂ ስወድቅ በርታ ጎበዝ ጀግና አንተ ነገ ላይ የተሻለ ደረጃ ላይ ትደርሳለህ የተሻለ ገንዘብ እኮ ማግኘት ትችላለህ የሚሉ በጣም ብዙ ሰዎችን አግኝቼበታለሁ እዚህ ፕላትፎርም ላይ ህይወቴን ያቀለሉልኝ። እንዴ እኔ እኮ ተውትና ፖፕን ደልቼ ስንት ጊዜ ወጥቻለሁ 6-7 ጊዜ በላይ ወጥቻለሁ። አስጠልቶኝ ተናድጄ ተስፋ ቆርጬ ማለት ነው። ለ3 ለ4 ቀን ስጠፋ እንዴ ውሳ ምን ሆነ ነው የጠፋኸው ሰሞኑን እኮ አትታይም ምናምን ብለው አረ በቃ እኔ ፖፕ አስጠላኝ ምናምን ብዬ ስል ደግሞ አረ በእናትህ ና ተመለስ ቢያንስ ገንዘብ እንኳን ባታገኝበት ያሳቅና ጫወታችን አረ ፓርቲ ላይ እንደዚህ የምንጫወተው የምናወራው ነገርስ ምናምን እያሉ ብዙ ጊዜ ተመልሼ ያለው ገንዘቡን ትቼ በቃ እንደዚህ ጓደኞቼን ብዬ ስክሪን ላይ ያገኘኋቸውን ሰዎችን ብዬ የተመለስኩባቸው ቀናቶች አሉ እና ከዛ አንጻር ብዙ ሰዎችን ብዙ ጓደኞችን ከገንዘብን ከሆነ ብዙ ገንዘብን ብዙ ሰላምን ያተረፍኩበት ቦታ ፖፕ ነው። በፖፕ ምክንያት ብዙ ጓደኞቼን አጥቻለሁ። አሉኝ የምላቸው ጓደኞች ሲደውሉልኝ ይኸው ላይቭ ላይ ነኝ ወይ ፓርቲ ላይ ነኝ ይደውላሉ። ኔትወርክ እንዳይቋረጥ አላወራቸውም አላነሳላቸው። እዚህ ሲለኝ የሆነ ሳምንት 3 ቀን 4 ቀን ቆይቼ ነው የምደውልላቸው ማነሳላቸው ስልካቸው ማለት ነው። እዛ በቃ ይበሳጫሉ ምናምን አንተ ሲጀመር አትሆንም ምናምን እስከ መባል ደረጃ ደርሻለሁ ነው። ሌላኛው ደግሞ አጠገቤ ላይ ያሉትን ሰዎች ጓደኞቼ ምናምን ፖፕን ላስጀምራቸው ፈልጌ ወይም ደግሞ ሶሪ ይሰማለሁ። አሁን መጥቷል። ኔትወርክ ነው። ሶሪ እና ከነበሩኝ ሰዎች ጓደኞቼን እንኳን ያጣሁበት እና ሌላኛው ተውትና ኢንቫይት ያደረግኳቸው የሰፈሬ አካባቢ ላይ ያሉ ጓደኞች ገብተው 3 ቀን 2 ቀን ቆይተው ፕላትፎርሙን አይተው አንተ እዚህ ፕላትፎርም ላይ መቼም አትለወጥም አትሻሻልም እኮ
ስኬት ላይ አደርሱም ብለውኝ ለፍቼ በቃ እኔ ፖፕ ላይ አንድ ያቆየኝ ነገር የእነሱ ስድብ፣ የእነሱ ፌዝ፣ የእነሱ ሳቅ ነው። እዚህ ፕላትፎርም ላይ ወላሂ ከማንም በላይ ያቆየኝ ማለት ነው። ምክንያቱም አላማዬ ምን ነበር? ለምን 1000 ብር 2000 ብር 500 ብር አትሆንም ሰርቼ አግኝቼ ለእነሱ ማሳየት ነበር አላማዬ። ይሄ እኮ ደረስኩ አገኘው ብዬ ማሳየት ነበር እቅዴ፣ ዋናው ነገር ይበቃ። ያንን ነገር መስራቴ የሚያስደስተኝ ነገር እዛ ነገር ላይ እዛ ቦታ ላይ ደርሼ መገኘቴ ለእኔ የሚያስደስተኝ። ከዛ በኋላ መጥተው ደውለውልኝ፣ አረ ውሳም ካርድ ነገር ላክልኝ ምናምን፣ የካርድ ነገር ላክልኝ እስቲ ምናምን፣ አረ ውሳም ዛሬ ምሳ የት ነን ምናምን፣ የት ትጋብዘኛለህ ቁርስ ምናምን ደውሉ። ስልክ እየገባብህ ነው መሰለኝ። እናንተ እንደ ትልቅ ሰው ታይታችሁ በቃ ስትመሰገኑ ምናምን ነገር ያለው ስሜት ያለው ደስታ ራሱ ከዛ አንጻር እኔ ፖፕ ላይ እንደውም 90% ለእኔ ስኬት ነው። እንደው አንድ ያላሳካሁት ነገር የለም። በቃ ትምህርቴን እማራለሁ። በትምህርቴም ምንም የጎደለብኝ ታይሚ ማኔጀር እጌ በትክክሉ ነው የምንቀሳቀሰው። ግብርና እሰራለሁ። የግብርና ሰዓቴንም አላጎደልኩም። በትክክሉ ነው የምንቀሳቀሰው። ፖፕ መጥቼ ስራዬን እሰራለሁ። እዚህ ጋም ትክክለኛ ጥርት ያለ ገንዘቤን ነው የማገኘው። ሁሉም ቦታ ላይ ኳሊቲ የሆነ ላይፍ ማሳለፍ ችያለሁ እና ከዛ አንጻር እኔ በራሴ እኮራለሁ። በቃ ምክንያቱም ያቀድኩበትን አደርጋለሁ ብዬ እዚህ ጋር ደርሳለሁ ብዬ ያለምኩበትን አሳካለሁ ብዬ እንትን ያልኩበትን ቦታ ስለደረስኩኝ በራሴ ደስተኛ ነኝ። ይህን በጣም አሪፍ ሚዩት አድርገዋል። አንተ ራስህ ነው ሚዩት ያደረከው ኡሳም? ኦኬ እሺ፣ በጣም ጥሩ ቴንኪዩ። በጣም ቴንኪዩ። ሁለት ጥያቄዎችን እዚህ ኮመንት ላይ ያየው ነበር። አንደኛው ጥያቄ ተስፋ ያቆረጥክባቸው አጋጣሚዎች ነበሩ ወይ? እነሱ እንዴት አለፍካቸው? ሁለተኛ አሁን ካረንትሊ በወር ወይም በቀን ምን ያህል ታገኛለህ? በብር ንገረን እያሉ ነው። መስዬ ተስፋ የቆረጥኳቸው ጊዜዎች ነበሩ፣ በጣም ነበሩ። እንደውም ከአንድም 8-7 ጊዜ በላይ ተስፋ የቆረጥኩባቸው ጊዜዎች ምንድን ናቸው? እኔ እዚህ ፕላትፎርም ላይ መጥቼ የምሰማው በቀን 10,000 ብር አገኛለሁ፣ 20,000 ብር ሰራለሁ ምናምን ሲሉኝ ነው። ከዛ ሱፐር ላይ ነኝ 20% ኮሚሽን ነው የሚገባልኝ ምናምን ስባል ነው የምሰማው። ከዛ እሄድና ደግሞ የምሰራው እኔ ስሰራ እጥራለሁ፣ ከዲ ወደ ሲ ለመግባት እሞክራለሁ ምናምን። ከዛ ገብቼ ቅዳሜ ገብቼ እሁድ ጠዋት 2 ሰዓት ላይ 3 ሰዓት ላይ ወርዷል። ከዛ ዲ ነው የሚለው መልሱ። ከዛ የሆነ ቀን ላይ ሲል የገባው የስ በቃ ችላለሁ ሲል የገባው ምናምን አሁን ሲሄድ አለው ዲ ላይ ነኝ። ከዛ በኋላ ሲ ላይ ጥሬ 2 ቀን 3 ቀን በቃ ይቆይና መልሶ ዝቅ ሲል እበሳጫለሁ ምናምን። እንዴ ለምን አባቱ ነው እኔ የምለፈው? እኔ እዚህ 2 ሚሊዮን ትራንዛክሽን ለፍቼ በስንት መከራ አድርጌ ምናምን ከዛ መልሶ የት አባቱ ነው የሚወርደው ብዬ ተናድጄ ደልቻለሁ ፖፕን። ከዛ በኋላ ምን አረግ ነበር መሰላችሁ? አንዳንዴ በቃ እንደዚህ ውድቀት ሲያጋጥመኝ ስበሳጭ፣ ስናደድ ወይም ደግሞ ኤጀንት ሌቭል ዲ ላይ ሆኜ ሲ ላይ ገብቼ ከሲ ወደ ዲ መልሶ ሲፈጠፍጠኝ እደውል ነበረ። ትላልቅ እነ መርሻ ጋር ደውል ነበረ፣ ሸረፈዲን ጋር ደውላለሁ ምናምን። ትላልቅ ኤጀንቶች ጋር መጥቼ አረ ወረደብኝ እኮ ምናምን ብዬ እነግራለሁ። ከዛ ደስ የሚለው ነገር እነሱም እኔን ሰፖርት ለማድረግ በቃ አክቲቭ ነበሩ። በቃ ሰውን ለማስረዳት የሚጓጉ አይነት ሰዎች ስለነበሩ ኡሳም የእኛም እኮ እንደዚህ ነው ያለፈው፣ እኛም ዛሬ ላይ ለመድረሳችን እንደዚህ ለፍተናል፣ ጥረናል። ከዛ በቃ ያንን ቻሌንጃቸውን ይነግሩኝ ነበረ በራሳቸው ምን አይነት ስትራግሎች እንዳሳለፉ፣ ምን አይነት ችግሮች በመሀል እንደገጠሟቸው።
ዛሬ ላይ እነሱ 20 ሺህ ብር ለማግኘት ምንድን ነው የከፈሉት መስዋዕትነት ምንድን ነው? እኔስ በምን አይነት መንገድ ነው ይህን ቦታ ላይ ለመድረስ መክፈል የነበረብኝ መስዋዕትነት? ከዛ አስባለሁ እነሱ 24 ሰዓት ላይ ቁጭ ይላሉ ይሰራሉ። እኔ 24 ሰዓት ላይ ቁጭ ማለት እዛን ሰዓት አቅሙም የለኝም ላኪ ቦክስ የማስቀመጥ ምናምን። ሌላኛው ደግሞ እዚህ አጠገቤ የለም እንጂ የምቀመጥበት ወንበር ራሱ ይሄ ራሱ በራሱ ከባድ ነበር። የማሳልፋቸው ስትራግሎች ምናምን በራሱ ለእኔ ቻሌንጅ ያደርጉኝ ስለነበረ ይሄን ገና ሳላደርግ ላይቭ ላይ በተከክሎ ሳልቀመጥ እንዴ እንደዚህ በፓርቲ እየሰራው እኮ ወጣ ገባ ማለቱ ራሱ ለእኔ ትልቅ ነገር ነው ብዬ ትመልሽ በተስፋ ደግሞ ቀጥላል። እና የሰው ልጅ አንዱ እንትኑ ምንድን ነው ደግሞ መናደድ በተፈጥሮ ይሄ ትክክል ነው ብዬ አስባለሁ። በራሳችሁ ማለት ነው ትናደዳላችሁ በምትሰሩት ነገር ላይ። አንዳንዴ በሚፈጠረው ስትራግሎች ምናምን ያበሳጫል፣ ያናድዳል ምናምን። ከዛ ተመልሳችሁ ደግሞ ሲረጋግ እኔ እደልትና 3 ሰዓት 4 ሰዓት ቆይና ምናምን አስባለሁ ደግሞ መልሼ እንዴ ዳታ ችሎልኝ እኔ እኮ ምንም ባልሰራ ራሱ ዳታ ችሎልኝ እኮ የፈለኩትን ነገር እኮ እያደረግኩ ነው። እኔ ከትምህርቴ ካላደናቀፈኝ ከዓላማዬ ካላሰናከለኝ የፈለኩትን ነገር ማድረግ እስከቻልኩኝ ድረስ ለምን እንዴ የፈለኩትን ነገር ማድረግ እየቻልኩ ነው። ዳታ እየቻለልኝ ነው። ዲላይ ሆኜ እኮ ነው ዲላይ ሆኜ ዳታ ይችልልኛል። ቁርስ፣ ምሳ፣ እራቴን ይሸፍንልኛል እንጂ እኮ ዲላይ ሆኜም እኮ ገንዘብ አገኛለሁ። ሲላይ ሆኜም እኮ አገኛለሁ። ግን የማገኘው የገንዘብ መጠን ነበር በሰዓቱ ሊያረከኝ ያልቻለው። እገሌ 10 ሺህ ብር አግኝቼ መኪና ገዛው ብሎኝ ገብቼ ሞቲቬት ሆኜ ገብቼ ያችን 1 ሺህ ብር እና 2 ሺህ ብር ማግኘቴ በራሱ በጣም ነበር የሚያበሳጭ። እዛ ደግሜ እዛ ደርሻለሁ ብዬ ልገባ ነው ብዬ ደግሞ ስል ወደኋላ የምመለሰው ነገር በጣም ያበሳጨኝ እና በቃ የሆነ ስኬት ላይ እንዳልደረስኩ አድርጌ የምቆጥርባቸው። ድጋሜ ላክልኝ። እሺ አላችሁ የኛዎቹ በሰፊው እናወራለን። እሺ ቆይ እናወራለን። የእሱን እንትን ላድርግለትና ከጨረስን በኋላ እንዴት ነበረ? ማይክ ንካ። እሺ እሰማለሁ። አዎ ይሰማል፣ ግን እንትኑን እያሳየኝ አይደለም። አንተ ምን ሆኖ ነው? ምኑን ነው የማያሳይ? በቃ አሁን መጥቷል። አይ ጭራሽ አንተ አትታየኝም ነበር እንጂ ተቀብዬ። ኦኬ እሺ እና አሪፍ ቀጥል። በቃ ስኬት ላይ ለመድረስ ወይም ደግሞ ጥረት አደርጋለሁ፣ እለፋለሁ፣ ከዛ መልሶ ያወርደኛል፣ ይጥለኛል ምናምን ነገር ያ በራሱ ያበሳጨኛል። በቃ እንዴ እኔ መሲ የሆነ ጊዜ መጽሐፍን እያነበብኩት ነበርና በሬን ዘግቼ አልቅሽ ያለው የሚለውን ቦታ ሳይ እንዴ መሲ የኔን ህይወት ነው እንዲህ ያሳለፈው እስክል ድረስ ማለት ነው። ለምን እኔ 8-9 ጊዜ ምናምን ከወረደብኝ በኋላ ተናድጄ አልቅሽ ያለው እንዴ እኔ ዛሬ ልደረስኩ ብዬ አሳካው ብዬ ስል ከዛ እዚህ ቦታ ላይ ደረስኩ ብዬ ስል መልሶ ሲፈጠፍጠኝ ከዛ እንዲህ በቃ ዛሬማ ገባው ብዬ ስል መልሶ ፍትወጥ ያደርገኛል። በቃ ያ ራሱ በራሱ እኔ አስለቅሶኝ ያናደኝ። በቃ እንዴ በጣም የተናደድኩባቸው ጊዜያቶች አሉ። ስራው እስኪያስጠላኝ ድረስ የተናደድኩባቸው ራሴ በጣም የተበሳጨሁባቸው ጊዜያቶች አሉ። እና ከዛ አንጻር ተስፋ መቁረጥ አለ። በደንብ ነው ተስፋ ቁርጭ የነበረው። ቶፕ ላይ አይሰራም ገንዘብ የለም እስከምልበት ድረስ በራሴ ተስፋ የቆረጥኩባቸው ጊዜያቶች አሉ። ግን የኔ ዓላማ ደግሞ ምን ነበር መሰላችሁ? ቅድም እንደነገርኳችሁ
አንዴ ወደ ኋላ ከመለስኩኝ ወይም ደግሞ እነዚህን ስትራግሎች መቋቋም ካልቻልኩኝ እዚህ ከኋላ ደግሞ የሚስቁ የሚያፌዙብኝ በጣም ብዙ ሰዎች አሉ። እኔ ላይ ለመሳቅ በቃ ቆሞ የሚጠብቁ ሰዎች እና ለነዛ ራሴን ላለመስጠት ነበረ ጥረት። ለምን መሰላችሁ? አንደኛ ዛሬ ፖፕ ኦንላይን ቢዝነስ ፖፕ ላይ ገንዘብ ይሰራል ብዬ የሆኑ ሰንበዴዎችን ኢንቫይት አድርጌ የሰፈሪ ጓደኞች አጠገብ ያሉ ሰዎች ምናምን ማምጣት ይችላል። እነዚህ ሰዎች ደግሞ እኔ ሰርቼ አግኝቼ ካላሳየዋቸው ነገ ላይ ሌላ ስራ ቢፈጠር ተውትና የሆነ ንግድ ድርጅት የሆነ ስራ አቋቁሚ እዚህ ድርጅት ላይ ላስገባችሁ አብረን እንስራ ብላቸው እኮ እነዚህ ሰዎች አያምኑኝም። ለምን? እሱ ውሸታም ነው መባልን በጣም ነው የምፈረው። አይ የእሱ ነገር ተውት፣ አይረባም፣ እዚህ ጋር ማይሆን ነው ተብሎ እንዲወራና እሱ እኮ ስኬት ላይ አይደርስም የሚባለውን ነገር መስማት አልፈልግም። ሁልጊዜም ደርሼ ያን ቦታ ላይ አሳክቼ አድርጌ ነው ማሳየት የምፈልገው ሁሌም ማለት ነው። ከዛ አንጻር ስትራግሎች ነበሩ፣ በጣም ስትራግሎች አሉ፣ ቻሌንጆች አሉ ምናምን እና ሁለተኛ ላይ የጠየቀኝ ጥያቄ ደግሞ በዚህ ታይም ላይ ስንት ታገኛለህ ማለት በጣም ብዙ ብር ሲባል እኔ ምን ልበላችሁ፣ ፖፕ ላይ እኔ አልሰራውም ካልኩኝ 10፣ 20፣ 30 ሺህ ብር 10 ሺህ ብር በትንሹ አላጣም ዝም ብዬ ማለት ነው። ሰራው ከተባለ 30 ሺህ ብር ምናምን ከዛም በላይ እስከ 50 ሺህ ብር ሊገባ ይችላል። እና ተመስገን አሁን ላይ ደግሞ ጽድት ያለ ነገር በቃ የሚገባልኝ ገንዘብ። እኔ አንድ የተማርኩት ነገር አንድ የተረዳሁት ነገር ምን መሰላችሁ? ሲላይ ስለሆናችሁ ዲላይ ስለሆናችሁ ምናምን አይደለም። ገንዘብ የምታገኙት መጀመሪያ የራሳችሁን ቲም ቢውልድ ማድረግ ላይ ጠንካራ መሆን ጀግና መሆን መቻል አለባችሁ። ከዛ ለእናንተ ገንዘብ የሚከፍላችሁ የገነባችኋቸው ቲሞች ናቸው። ዛሬ ላይ ሲ ላይ ሆናችሁ የእናንተ ልጆች ዲ ላይ ሆነው ኤክስቼንጅ አድርገው ቢ ላይ ቢያስገባችሁ ሲ ላይ ያገኛችሁትም ኮሚሽን ነው፣ ቢ ላይ የምታገኙትም ኮሚሽን ነው። መጠኑ ይለያይ እንጂ ገንዘብ አለ የምትሰሩበት ቦታ ላይ የምትሰሩት ስራ ላይ ማለት ነው። እና አላማ ያለው ሰው ሆናችሁ ከሰራችሁ ከዛ ተስፋ ካልቆረጣችሁ ዋናው ነገር እንዲህ አይቻልም አይደረስም የሚባል ቦታ እኮ ስንት ሰዎች ደርሰው እያየን ነው። አለማችን ላይ ሰው ብቸኛ የሆነ ትሪሊየነር ሰው አሁን የገንዘብ ደረጃ ላይ ሚሊዮነር አለ፣ ቢሊዮነር አለ፣ ትሪሊየነር ምናምን እያለ ይሄዳል አይደለ? ብቻውን ትሪሊየን ይኖረዋል ተብሎ የማይታሰብ ነገር ነው አይደለ? አንድ ሰው የፈለገ ባለሀብት ይኖረው ትሪሊየን ምናምን ይኖረዋል ተብሎ አይታሰብም። በወር ነው ወይስ በቀን ነው? በቀን ነው እንጂ እንዴ! ገርሟቸው ነው ምን ያደርጉ ብለህ ነው። እና ከዛ አንጻር ያው ሰው አይደርስም የሚባልበትን ቦታ የሚደርሰው መቼ ነው? ከሰራ አላማ ኖሮት አሳካለሁ ብሎ በወኔ ጀግና ሆኖ ከሰራ ያቀደበትን ያለመበትን አሳካለሁ ብሎ እንትን ያለበትን ቦታ መድረስ ይችላል። ነገር ግን ቻሌንጆች ይኖራሉ፣ በደንብ ቻሌንጆች ይኖራሉ። ከቻሌንጆች ደግሞ ልንገራችሁ፣ እኔ አጠገቢ ላይ ያሉ ሰዎች አብዛኛቸው ቲክታክ ያያሉ ምናምን ይጠቀማሉ ምናምን እና እኔ ደግሞ የሚገርማችሁ ምን ሰራለሁ መሰላችሁ? ያገኘዋትን ገንዘብ እያሳየው ቲክታክ ሰራለሁ። ለምን መሰላችሁ? ያንን አብዛኛው ቲክታክ ላይ ያሉ ሰዎች ያ ማህበረሰብ ማየት የሚፈልገው ምንድን ነው? እናንተ እዚህ